የበላን ከምሳሌ ተባረሩ ምናምን እና አንተ እንዳልተባረርክ እኛ እናውቃለን፣ ግን ደግሞ እንደዛ ብለው አወሩ አሉ። እኔ አልተባረርኩም። ሰላም የጎሮ ቲዩብ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነኝ። ያው አለን መተናል። ትንሽ ፊቴ ዛሬ ቆንጆ ሆኗል። ትንሽ ሰሞኑን እዚህ ጋር የሆነች ጠባሳ ምናምን ነበረችብኝ። ፈጣሪ ይመስገን ተሽሎኛል። ከማጋነኝ ይሄን ልጅ እንግዲህ ታውቁታላችሁ፣ ከኔ በላይ ፌመስ ነው እና ባለፈው ከሱ ጋር የሆነ ቪዲዮ ሰርተን ነበረና ጎሮ ቲዩብ ላይ ወደታች ብትሄዱ አለ የኔና እሱ ፎቶ ያለበት ነው ማለት በጣም ቁም ነገር ነበር የተጫወት ነው፣ ግን ቪዲዮ አልታየም። ዛሬ ደግሞ በአዲስ ዝም ብለን እኔ ቤት መጥቶ ነው ለምን ቁጭ ከምንል ለምን ከተመልካቾቼ ጋር አናወራም ብዬ ነው። ዛሬ ምንም የተለየ ኢሹ የለንም። ሚኪ ግን የሆነ ጥያቄ ካልጠየቅኩ ይለኛል ሁሌ። ማለት ምንድነው እኔ መጠየቅ የምትፈልገው እላለሁ ማለት ግን እኔ እንጃ። እና ሲጠይቀኝ ለምን በቪዲዮ ለምን አናደርገውም አሰብኩና መጣው። ትንሽ ወደዚህ ቀረብ በል ፊት ከምትቆረጥ ማለት ነው። እና ወንድማችን ሚኪ ራስን አስተዋውቅና በድጋሚ ያውቁሃል። ግን ያው ልድገመው ካልኩ ነው። ያው እሱም ገልጾታል። ከዚህ በፊት በዩቲዩብ በሱ በጎሮ ቲዩብ ላይ ፖስት አድርጎ ነበርና አሁን ላይ ደግሞ በድጋሚ ተመልሻለሁ። አስተዋወቅ ካላችሁኝ አሁን በድጋሚ ሚኪ ይባላለሁ። ጉንፋን ይዞኝ ነውና ትንሽ ቅዝቃዜ በዚህ አዲስ አበባ አየሩ እንትን እያለ ነበርና ወጣ ገባ እያለ ነው። ፀሐያማ ይሆናል፣ አንዳንዴ ደግሞ ይበርዳል። ደመና ነው ፀሐይ የሆነ አጉል የሆነ ፀሐይ እየወጣ ከዛም በኋላ ይቀየራል። ያ ነገር ነው። ለዛ ይቅርታ ለድምጼም እና ሚኪ ይባላለሁ። እና ዛሬ ለማውራትና አንድ ላይ አዋዝተን እንደ ጨዋታ ማርገን ቁም ነገር ለመያዝ ለማስጨበጥ ነበር የመጣሁትና ብዙ ጊዜ ያው እሱን ታውቁታላችሁ። በዩቲዩብ በቲክቶክ ቪዲዮዎች በአጫጭር ሙቪ ይታወቃል። ተከታታይ ድራማ በጎሮ ቲዩብ ላይ ቤተሰቦች ሆናችሁ ታውቁታላችሁ፣ በደንብ አድርጋችሁ ታውቁታላችሁ። እና አሁን የምጠይቀው ነገር ቢኖር ብዙ ጊዜ ስለሱ አንዳንድ ኮሜንቶችን ማያለው እና ደግሞ ያው ዩቲዩብ ላይ ፖስት ሲያደርግ ኮሜንቶችን ማያለው እና እዛ ላይ በሚሰራቸው ምሳሌ ድራማ ላይ አንዳንድ ኮሜንትና ማየት ደስ ይለኛል። ምሳሌ ብቻ ነው እንደምሰራው በሌሎችም እያልኩ እኮ ነው። ላይክ እንደ ምሳሌ ሌሎች ተከታታይ ድራማ እንዲህ እንትን የሚሉት ላይ ብዙ ጊዜ ኮሜንቶች አሉ። ኦልሬዲ ወደኛ ምናምን ማቀው ሰውም ሌላም እንደ ሀሜት ልበለው ኦር ቀርበው ስለማያውቁ ብዙ ነገር ይሉኛልና ብዙ ነገር ነው እንትን የሚሉትና አንተ አሁን ለሰው የምትገልጸው አንተ ማያውቅ ሰው ምናልባት ጉረኛ ነው፣ ጢባራም ነው፣ መሬት አይንካኝ ይላል ብሎ ብዙ ሰው ምናምን ብሎኛል። እንደ ሀሜትም እንደ ንገረውም ብሎ ያለኛልና በጣም የሚገርም ኮሜንቶች አሉና ለምን እንዲህ ስጠይቀውላ እንትን የሚመለሰው አንድ ላይ እዚህ እያዋዛል እሱም የሚነግረው ነገር ካለ የእሱ ቤተሰቦች እሱን ትረዱና ስለሱ እንድናወራም ነበርና ኦኬ። ማለት ስላንተ የሰማው ሀሜት ወይስ ደግሞ አንተን ብዙ ሰዎች ስላንተ መጥፎነት ያወራሉ አንተ እንደሚወራው ኮነክ ወይ ነው? አይደለም ለነዛ ሰዎች ምን አይነት ሰው እንደሆንክና መግለጽ ይቻላል እንትን የፈለከው ነገራቸውና ስላንተ ትንሽ አንተ አሳውቀ። እሺ በቅድሚያ ጋይስ ታቁኛላችሁ መቼስ እና ሚኪ ማለት አብሮ አደግ ጓደኛዬ ነው። ስልስላችሁ በጣም የረጅም ዓመት ፍሬንዴ ነው። ላይክ ከዛም በላይ እንደ ወንድም ነው፣ ጓደኛ ብቻ አይደለም። እና እንደዛ ነው። ሚኪ ምን ነበር ያልከኝ? ኦኬ ይሄን ነገር ባይዘው በጣም ብዙ ሰው ይሏል። እኔ አሁን እዛ ምሳሌ ቤትም የሆነ የተወሰነው አክተሮች እንደዚህ ብሎኛል እና ግን እነሱ እየሳቁ ነው የነገሩኝ። ስላንተ የሆነ ሀሜት ሰማው አሉኝ። እዛ ምሳሌ ስም መጥቀስ ባይኖርብኝ እና ምንድነው ስራ ቦታ ይመጣና ከሌላ ፊልም ከሚሰሩ ተዋናዮች ጋር አያወራም። ስልኩን ይዞ ተነጥሎ ቁጭ ይላል ምናምን እና ደግሞ ሰዎችን የመናቅ ባህሪ ያለው። ሲቀጥል እኔ ሰውን አልንቅም። በመጀመሪያ እኔ ሰው አልንቅም። ሲቀጥል ደግሞ ሚኪ እኔ ማንኝና ነው ሰው ንቀው እኔ እኮ ሰዎችን መናቅ ብፈልግ ኖሮ ያቺን ሳንቲም ለመልቀም አልሄድም ነበር። እኔ እንደዛ ከነሱ እኩል ተከፍሎኝ መሰራ አክተር ነኝ።
እና የሆነ ሰዓት ከምሳሌ ወጥቼ ነበረ። በምንድን ነው አልወጣሁም ሙሉ እና አሞኝ ነበረ ያኔ። እሱን ነገር ደጋግሜ ነገር ያለው እና የሆነ ቦታ ለስራ አሁን ጸበል እጄ እናንተ ጋርም እጄ ነበርና ለቤቱ ፕሮግራም ምናምን ከዛ ኦልሞስት ወደ ወር ምናምን ስራ እየሰራሁ አልነበረም እና ምንድነው ያሉኝ ከምሳሌ ተባሮ ነው ወይ ደግሞ ማለት ማይሆን ነገር ሰማው። የተሰማው ሌላ ስራ ላይ ሄጄ የሆነ ሀሴት የሚል ተከታታይ ድራማ ጀምሬ ነበርና እዛ ላይ ልዕልት ነው ልዕልት ይሁን ሀሴት የሚል ተከታታይ ሁለት ጀምሬ ነበርና ልዕልት ተከታታይ የሚል ድራማ ላይ እንትን ብዬ ሲሄድ አክተሮቹ ጓደኞቼ ናቸውና ያኔ ምሳ እየበላን ከምሳሌ ተባሮ ነው ምናምን እና አንተ እንዳልተባረርክ እኛ እናውቃለን፣ ግን ደግሞ እንደዛ ብለው አወሩ አሉ። እኔ አልተባረርኩም ማለት ምሳሌ ማለት ለኔ ከስራ በላይ ነው። ላይክ እንደ ህይወቴ ላይክ አሁን እንደምኖረው ህይወቴ ነው የምኖረው። ልጄንም በጣም ነው እዛ ምሳሌን በጣም ነው የምወዳት። ያ የሆነ ሚስ አንደርስታንድ ይፈጠራል የትኛውም ስራ ላይ፣ ግን ደግሞ በዚህ ልክ እንትን ሰጣ ገባ ውስጥ የሚያስገባ አይደለም። እኔም አሞኝ ነበረ በዛ ነው የወጣሁት እና አሁን ደግሞ እየሰራው ነው አይደል? ይቅርታ። እና ሌላ ደግሞ እኔ ጉረኛ አይደለሁም። እኔ ዝምተኛ ነኝ። ሚኪ ለምን መሰለ ትንሽ የኔ ችግር ብዬ ማስበው ከሰዎች ጋር ቶሎ አልግባባም። ከተግባባው ደግሞ ኦቨር ነኝ። ያን ነገሬን ማስተካከል ፈልጋለሁ። እና ደግሞ ትንሽ እኔ እንደምታውቀው ነው እኩያ ምናምን የለኝም። ኦልሞስት ረጅም ዓመት ብቻዬን ነው ያደኩትኝ። እኔ ፋዘር ማዘር ሶስታችንን እና ማለት በሆነ ኬዝ ብቻዬን ማደግ ሌሎቹ ስላልነበሩ ለዛም ይሆናል እኔ በብዛት ብቻዬን ነው እንትን የምለው። ከትምህርት ቤት ነኝ ብዙም እንድጫወት አይፈቀድም ነበረ። ለምን ትንሽ በልጅነቴ ኩላሊቴን ያመኝ ነበርና ኳስ ከተጫወትኩኝ ከሮጥኩኝ ምናምን ኩላሊቴ ይነሳል። እንደዛ ስለሆነ ማዘር ከቤት እንደወጣ አትፈቅድልኝም ነበር እና ያ ነገር ሁሌ ቤት ነው ማሳልፈው፣ ሁሌ ከማዘር ወይ ከፋዘር ጋር ምናምን እና ታውቃለህ ከእናንተ ጋርም ትምህርት ቤት ብቻ ነው እንጂ በዛ ታይም ማለት ነው ከሆነ ጊዜ በኋላ ነው ሁላ መውጣት የጀመርኩትኝ። አይ ቲንክ ከ8ኛ ክፍል ነው ከ9ኛ ክፍል በኋላ ነው ውጪ እንደ ልብ ጓደኞቼን ማግኘት የጀመርኩትና ለዛ ብቻዬን ማደጌ ትልቅ ተጽዕኖ አሳድሮብኝ ነው እንጂ እኔ ከሰው ጋር መቅረብ ከሰው ጋር መጫወት እፈልጋለሁ። ታውቀኛለህ እኮ አንተ እንደ ጓደኛ ምን አይነት ፐርሰናሊቲ ምን አይነት ስብዕና እንዳለኝ ታውቃለህ። በጭራሽ እኔ ሰው ምንቅ ሰው አይደለሁም። ልክ ነህ። ምርጥ ቀና አስተሳሰብ ነው ያለው። ያው እሱን ሞር ለማወቅ ኦር ጃጅ ከማድረግ በፊት ቀርቦ ማወቅና ሞር ብትቀርቡት የኔ ያህል ከሰው ጋር ተግባቢ ነው የኔ ያህል ዝምተኛ ጨዋ ነው ምናምን የሚለው ነገር ቀረብ ብላችሁ ይቅርታና ማለት ነው ይቅርታ። እና አንዳንዴ ስራ ቦታ ላይ የሆነ ሁላችንም እኮ ከስራ ባልደረቦቻችን ጋር ፒስ ነን ማለት አይደለም። የሆነ ወሬያቸው ካልጣመክ የሆነ ግዴታ ከነሱ ጋር ማለት ካልሳክ ምናምን ግዴታ እኔ እንደዛ ብዬ አላምንም። የሆነ ነገር ካልተመቼ ሰውን አልቀርብም። ብቻ የሆነች ነገር ከመሰለኝ ወር ደግሞ ከሰማው የሆነ የሚያወሩት ነገር ካልጣመኝ ጌታ ምስክሬ ከዛ ቲም እንትን እላለሁ። ተገንጥዬ ቀረጻዬን እቀረጻለሁ። ከዛ እኔ ሁላ ስራ ላይ ባላደር ሁላ ውስጤ ያዳር ስራ እንዴት እንደሚያስጠላኝ ለምን ስራዬን ሰራው ወደ ቤቴ መምጣት ነው ፈልገው። እና እንደዚህ ብር ያስወድዳል ይላሉ። እኔ ያላስወድድም። እኔ ከተመሳሳይ አክተሮች ከኔ ደረጃ ካሉት አክተሮች ጋር እኩል ነው። ምንም የተለየ አይደለም ማለት የገበያውን ሁኔታ ማንንም ያውቀው ነው። እኔ ምንም የተለየ ብር አልጠራውም። ብር በጣም ይጠራል፣ ሰዎችን ይንቃል ምናምን። ኧረ ጌታ ምስክሬ ነው ሚኪ ይሄን ታውቃለህ። እዛ ምስክር ነኝ እኔ። በዛ ላይ ደግሞ የሚያዝናናም እንትኖች ሀሜቶች ምናምን ኦር እንትን የሚሉትም ይኖራሉ። በእርግጥ ያዝናና ሀሜት የለም። ምናልባት አንተ ያለውን ከሆን ሆነሃል ብሎ የታማው እሱን በዚህ አጋጣሚ እንድትነግረን ለቤተሰቦችም ያጋጠመ ካለ። ኮሜንት ማለት ያጋጥማል። የሆነ ሰዓት ቤት ልከራይ ሄጄ አሁን ይሄኛውን ቤት ከመከራየቴ በፊት ሌላ ቤት ነበር ኖሮና ልከራይ ሄድኩኝ ማለት ነው።
ከዛን 3 ሆነ እኔ 2 ጓደኞቼ ጋር ሆነን ነውና ስንጋ ምንድነው ያጋጠመን ማለት ማልጠብቀው ነገር ማለት ነው ጌታ ምስክር